አው ሰው እግዚአብሔርን ሊከተለው የሚችለው ከእግዚአብሔር ጋር በዘለቄታውን ጭምር ግንኙነቱ ምንም አይነት ችግር ሳይገጥመው ቢገጥመው እንኳን ድል ያደረገ እንዲያልፍ ሊያደርገው የሚችለው ብቸኛው መንገድ ራሱን ባዶ አድርጎ ሲቀርብ እግዚአብሔርን እንዳንከተለውና እሱ ካለበት ቦታ ላይ አብረን መከተል እንዳንችል በጽድቅ ስራ እንዳንመላለስ ሁላችንም ብንጠየቅ ምክንያት አለ። ለምን ያሆነ መሆን የሚጠበቅባችሁን ሳትሆኑ ተገኛችሁ ብንባል ሁላችንም ምክንያት አለ። ባል የሚስት ምንድነው ነው የሚለው ቅዱስ መጽሐፋችን? ራስ ነው ማለት። ባሎቻችሁን ተዉ ማለት እንደ ራስ የሰለጠኑባችሁን ኃጢአታችሁን ተዋቸው ማለት። ምን አለ ክርስቲያን ባልሆን ኖሮ ብለን እኮ እንናገራለን። ምን አለ ሕገ እግዚአብሔር፣ አምልኮተ እግዚአብሔር፣ ቅዳሴ፣ ሰዓታት፣ ማህሌት ባልል ኖሮ እንደዚሁ ዝም ብዬ ብኖር እኮ ሰው ከደረሰበት በደረስኩኝ ሰው ካለበት በነበርኩኝ የምንል እኮ ሰዎች አለ። ክርስቶስ ኃጢአተኛ መሆኑን እያወቀው ታዲያ ለምን ጠራውስ ብላችሁ እኮ መጠየቅ አለባችሁ። እኛን በደለኛ መሆናችንን እያወቀ ለምን ቤተ ክርስቲያን ውስጥ አስገባን? ወተን እንደምንሳሳት እያወቀ እግዚአብሔር ፊት ስንቆም አናስመስል። ክርስቲያኖች የሆነውን ሆነን እንታይ፣ ያጠፋነውን ጥፋት ፊት ለፊት ተቀምጠን እንታይ። ስለደበቅነው ማያየው እንዳይመስላችሁ፣ ስለሸሸግነውና ስላስመሰልን እሱ እንደ ሰው ዓይን ያለው እንዳይመስላችሁ። ልብን ኩላሊትን የሚመረምር ነው። በራሳችን ገንዘብ እንደፈለግን የምናደርግበት ዘመን ይበቃናል። እውነቴን እንምላለን። በቃ ኃጢአትን ኖረን አይተናታል። የቀረውንም ብንመላለስበት አሁን ካስደሰተን ከጊዜያዊ ደስታ ይልቅ ዘለቄታዊ ነገር አይጨምርልን። እኛ በዘመናችን ስንት ስብከት ሰምተናል። ስንት አስተማሪ እየተለዋወጠ አስተምሮናል። እንደተማርነው ልክ ለምንድን ነው ታዲያ ክርስቶስን መከተል የከበደ? ተከተለኝ የምትለው ቃል እንደ ቀላል እንዳትዋታ። ሁሉን ነገር ያስተወች አንዲት ስብከት ናት። መንግስተ ሰማያት ለወይኑ ቦታ ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ከሰራተኞችም ጋር በቀን አንድ ድሪም ሊሰጣቸው ተስማምቶ ወደ ወይኑ ቦታ ላካቸው። በ3 ሰዓትም በወጣ ጊዜ ሌሎችን በአደባባይ ቆመው ሥራ ፈተው አየ። እነዚያንም እናንተም ወደ ወይኔ ቦታ ሂዱና ስሩ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ዳግመኛም በ6ና በ9 ሰዓት መጥቶ እንዲህ አደረገ። በ11 ሰዓትም ወጥቶ ሌሎችን ቆመው አገኘ። ቀኑን ሁሉ ሥራ ፈታችሁ ለምን በዚህ ቆማችኋል አላቸው። እነርሱም የሚቀጥረን ሰው ስላጣን ነው። እርሱም እናንተ ወደ ወይኔ ቦታ ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። በመሸ ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሰራተኞቹን ጠርተህ አስቀድመ ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዛቸውን ስጣቸው። በ11ኛው ሰዓት የተቀጠሩትም መጡና እያንዳንዳቸው 1 ዲናር ተቀበሉ። የቀደሙትም መጥተው ከነዚያ ይበልጥ የሚያገኙ መስሏቸው ነበር። እነርሱም እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጎሩ እንዲህ እያሉ፣ እነዚህ ኋለኞች 1 ሰዓት ብቻ ሰሩ፣ የቀኑን ድካምና ሐሩር ከተሸከምነው ከኛም ጋር አስተካከልካቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር ተስማምቼ የለምን? የሚደርስን ይዘህ ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። ወይስ በገንዘቤ የወደድኩትን ላደርግ መብት የለኝምን? ወይስ እኔ ቸር ስለሆንኩ ዓይንህ ምቀኛ ናትን? እንዲሁም ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡም ጥቂቶች ናቸውና ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠበት ይህን ዘመን ቅድስት ቤተ ክርስቲያናችን ዘመነ አስተርዮ ብላ ትጠራዋለች። በሌሎች ቋንቋዎችም እንደዚሁ ሁሉ ይህ ዘመን የመገለጥ ዘመን ነው ተብሎ ነው የሚታወቀው። በዚህ ዘመን ላይ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅድመ ዓለም ካለ አባት ካለ እናት ይቅርታ እንደተወለደው ድህረ ዓለም ደግሞ ካለ አባት እንደሚወለድ በተለያዩ ነቢያት እንደተናገረ ጊዜው ሲደርስ በእናታችን በድንግል ማርያም ማህፀን እንዳደረ 9 ወር ከ5 ቀን ከቆየ በኋላም ደግሞ እንደ ሕፃናት እንደተወለደ ተወልዶም በየጥቂቱ እንዳደገ አድጎም ደግሞ በ30 ዘመኑ እንደተጠመቀ በዚህ ወቅት ላይ እያሰብን የጌታችን የኢየሱስ ክርስቶስን ራሱን ለሕዝቡ መግለጡን
ራሱን በሰው ሥጋ ተዋህዶ እንዲመላለስ በምድር ላይ መፍቀዱን እያስታወስን የምናስብበትና ቤተክርስቲያናችንም ስለ አምላክ መገለጥ የምታስተምርበት ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሳቸውን ባዶ ያደረጉ ሰዎች በነገራችን ላይ ካልሆኑ በቀር ሊከተሉት አይችልም። እየሰማችሁ ነው? አው ሰው እግዚአብሔርን ሊከተለው የሚችለው ከእግዚአብሔር ጋር በዘለቄታውን ጭምር ግንኙነቱ ምንም አይነት ችግር ሳይገጥመው ቢገጥመው እንኳን ድል እያደረገ እንዲያልፍ ሊያደርገው የሚችለው ብቸኛው መንገድ ራሱን ባዶ አድርጎ ሲቀርብ። እኛ ከእግዚአብሔር ጋር ያለን ግንኙነት ቅርብ እየሆነን እንደራቀን እየጠራ ነው እንደማይሰማን አብረነው ሆነን እንደሌለን የሚሰማን ራሳችንን ባዶ ስላላረግን ሁላችንም ከእግዚአብሔር ውጪ አምላካችን ሊሰጠን የሚችለውን ነገር እንዳማራጭ ያስገኝልናል ብለን የምናምናቸውን ነገሮች አብረን ጎን ለጎን እንይዛለን። እግዚአብሔርን በምንታመንበት ልክ ማለት ነው ሌሎች ተጓዳኝ የሆኑ የምንታመንባቸው ነገሮች አሉንም ጭምር። ራሳችንን ፍጹም ባዶ አድርገን መቅረብ በነገራችን ላይ ለአብዛኞቻችን ይከብደናል ብቻ ሳይሆን እንፈራለንም ጭምር። ለአፋችን እግዚአብሔር አብሮን እንዳለ በእርሱ እንደምንታመን እንናገራለን እንጂ ሕይወታችንን ወርዶ ለተመለከተው ሰው ከእግዚአብሔር ባልተናነሰ እንዲያውም የአንዳንዶቻችን በሚበልጥ እስኪመስል ድረስ እግዚአብሔርን በምናምነው ያክል የምንፈራው ሰዎችም ጭምራለን። እናምነዋለን እኮ ማመኑ እምነታችን ውስጥ ግን አብረው ትንሽ የሆኑ ጥርጣሬዎችና ፍርሃቶችም ጭምራሉብን። እግዚአብሔር አምላክ በሕይወታችሁ ላይ በሚራመድበትና በሚመጣበት ጊዜ ላይ ያልጠበቅንበት ጊዜ ላይ ነው የሚመጣው። ሕይወታችን በነገራችን ላይ እንደ ባህር በጣም የሚያላውሰን እያነሳ ዝቅ የሚያረገን በቃ የማያልፍ የሚመስል ችግራችን ውስጥ ሊረዳን የሚመጣውን እግዚአብሔር መጠራጠር ልማዳችን። አይ የሆነ ነገር ቢታሰብ ነው እንጂ እግዚአብሔርማ ያኔ ደና ስሆን ካልጎበኘኝ አሁን ደግሞ እንደዚህ ተስፋ በቆረጥኩበት ሰዓት ላይማ ከወደኩኝ አይቀር እዛው ልጣላት የሚለው ሰይጣን መሆን አለበት ብሎ ልክ ሐዋርያት እንዳሰቡት የሚያስብ ሰው አለ። ስለዚህ አንዳንዶቻችን በዚህ አይነት ሕይወታችን ውስጥ ለእግዚአብሔር በምንገለጥበት መንገድ ማለት ነው ጥርጣሬ ሊመጣብን ይችላል። እግዚአብሔር ፊት ስንቆም እሱ ቃ ሆነን ሕይወታችንን ለማስተካከል ስንመጣ አንዳንዴ እግዚአብሔር አምላክ አርጉ የሚለን ነገር ለኛ ላይስማማን ይችላል። እየሰማችሁ ነው? ባህር ላይ መራመድ ለሰው የሚስማማው ነገር ነው? አይደለም በፍጹም። ሰው መራመድ የሚችለውና የሚስማማው ምን ላይ ነው? መሬት ላይ ነው። እግዚአብሔር ግን ድንቅን መስራት ሲፈልግ እኛ ከምናስብበት መንገድ በሌላ መንገድም ጭምር ማዳንና ድህነትን መስጠት እንደሚችል ማሳየት ሲፈልግ ለኛ የማይቻል የሚመስሉንን ነገሮችን በሙሉ እንድናደርግ ነው የሚያዘው። ለኛ የማይሆኑ የሚመስሉን ነገሮች በሙሉ አድርጉ እያለን የሚናገረው። ለዛ ነው አብዛኞቻችን የእግዚአብሔር ድህነት በሕይወታችን ውስጥ ሊሰራው የሚችለው ስራ ለምን እንደራቀ ታውቃላችሁ? እኛ በምንፈልገው ነው እንጂ እሱ በፈለገን መንገድ ስለማንመጣ ነው። እኛ የምንፈልገው በመሬት መሄድ ነው። እሱ እንድንሄድ የሚፈልገው በምንድን ነው? በባህር ነው። እኛ መሄድ የምንፈልገው ሳናምነውም ጭምር ነው። እርሱ ግን እንድንመጣ የሚፈልገው ምን አድርገነው ነው? አምነነው ጭምር ነው። እኛ የምንፈልገው ሳንጠራጠርም ተጠራጥረንም ባህሩ ላይ መራመድ ነው። አምላካችን ግን የሚፈልገው ሳንጠራጠር እርሱ ያዘዘንን እያደረግን ምኑ ላይ እንድንራመድ ነው? ባህሩ ላይ እንድንራመድ ነው። እንዲህ አይነቱን መገለጥ ነው እግዚአብሔር አምላክ ከኛ የሚፈልገው። እግዚአብሔር ለጠራን ጥሪ እሺ እንዳንለው ሊያደርገን የሚችል ብዙ ምክንያት አለን። አፍ አውጥተን ይሄ ነው አንበለው እንጂ አንዳንዶቻችን ስራችን፣ አንዳንዶቻችን የመኖሪያ አካባቢያችን ነው። አንዳንዶቻችን ቤተሰቦቻችን ናቸው። አንዳንዶቻችን ጓደኞቻችን ናቸው። ስታዩት እግዚአብሔርን እንዳንከተለውና እሱ ካለበት ቦታ ላይ አብረን መከተል እንዳንችል በጽድቅ ስራ እንዳንመላለስ ሁላችንም ብንጠየቅ ምክንያት አለ። ለምን የሆነ መሆን የሚጠበቅባችሁን ሳትሆኑ ተገኛችሁ ብንባል ሁላችንም ምክንያት አለ። ችግሩ ግን ምን መሰላችሁ? ምክንያት መኖሩ ሳይሆን እኛ ከምክንያቶቻችን በላይ አለመሆናችን። እኛ የምንኖረውንና አሁን እኛ እየተፈተነውን ያለውን ፈተና ክርስቲያኖች ትናንትና ክርስቶስን ሲከተሉት የነበሩት ሁሉ የተፈተኑት ፈተና ነው። ክርስቶስን ለመከተል ተከተለኝ የሚለውን ጥሪ እየሰሙ ቤተሰቦቻቸው ወደ ኋላ የሳቧቸው ሰዎች ነበሩ።
ዛሬ እኮ ወጣቱ በሉት ሕፃናቱ በሉት ወደ ቤተ እግዚአብሔር ቀርበው ልክ እንደ ቅዱስ ቂርቆስ ከልጅነታቸው ጀምረው እግዚአብሔርን ጣዕሙን አውቀው በክርስትና ሕይወት እንዳይኖሩ በጣም እኮ ብዙ ቤተሰቦች ቤተ ክርስቲያን እንዳይሄዱ ያስቀሯቸው ብዙ ልጆች አሉ። በዛው ልክ ደግሞ የሚኖርበት አካባቢ ቤተ ክርስቲያን ውስጥ እንዲቀርብ ያላደረገው ሰው ደግሞ አለ። አይ እኔ እዚህ ሰፈር ስለምኖር ነው ቤተ ክርስቲያን እንዴት እቀርባለሁ? ሰፈሩ ራሱ እኮ እንዴት ከባድ ሰፈር እንደሆነ አታውቅም ይላል። 1000 ዓመት ሰፈሩ ከባድ ቢሆን ከዛ ሰፈር ውስጥ እኛ መውጣት አንችልም እንዳልነው ከብዙ የማይመቹ ቦታዎች ወጥተው ለክርስቶስ ተከታይ የሆኑም ጭምራሉ። ክርስቶስን መከተል ሁሌም ዋጋ ያስከፍላል። ክርስቲያኖች በቃ ዋጋ ያስከፍላል። ይሄንን እንወቀው። ጤናህን ሊያስከፍልህ ይችላል። ቤተሰብህን ሊያስከፍልህ ይችላል። ሚስትህን ሊያስከፍልህ ይችላል። ልጅህን ሊያስከፍልህ ይችላል። የባል ድርሻው ምን መሆን ነው? ባል የሚስት ምንድነው ነው የሚለው ቅዱስ መጽሐፋችን? ራስ ነው ማለት ነው። ባሎቻችሁን ተዉ ማለት እንደ ራስ የሰለጠኑባችሁን ኃጢአታችሁን ተዋቸው ማለት ነው። ራስ ሰውነትን እንደሚያዘው ሁሉ አንዳንድ በእኛ መካከል ክርስቶስን እንዳንከተል ያደረገን እንደ ራስ የሚያዘን ኃጢአት አለ የለም? አለ። ሰርተነው ለምን እንዳደረግነው ባናውቀው አድርገነው ከኛ ቁጥጥር ውጪ የሆነብን ኃጢአት አለ የለም? ባልህን መተው አለብህ ማለት እሱ። ሁላችንም ውስጥ ራሳችንን እንመልከተው። ገና እኮ ነው እንደ ልጅ እያሳደግነው ያለ ኃጢአት አለ። ስለዚህ ክርስቶስ መከተልን እሱን እሺ ብሎ ድምጹን ሰምቶ አብሮ መሄድን እንደ ቀላል ነገር እንዳትመለከቱት። እኛ እኮ ክርስቲያን በመሆናችን ስላጣነው እድሎች እኮ የምናማርር ሰዎች ነው አይደለን እንዴ? ምን አለ ክርስቲያን ባልሆን ኖሮ ብለን እኮ እንናገራለን። ምን አለ ሕገ እግዚአብሔር፣ አምልኮተ እግዚአብሔር፣ ቅዳሴ፣ ሰዓታት፣ ማህሌት ባልል ኖሮ እንደዚህ ዝም ብዬ ብኖር እኮ ሰው ከደረሰበት በደረስኩኝ ሰው ካለበት በነበርኩኝ የምንል እኮ ሰዎች አለን። ክርስቲያን መሆናችንን መመረጣችንን ረስተነው እንደ መልካም እንዳልሆነ እድል የቆጠርነው ሰዎች አለን። ወጣቱም ትልቁም ትንሹም ጭምር ማለት ነው። ስለዚህ ተከተለኝ የምትለው ቃል እንደ ቀላል እንዳትዋታ ሁሉ ሁሉን ነገር ያስተወች አንዲት ስብከት ናት። እኛ በዘመናችን ስንት ስብከት ሰምተናል። ስንት አስተማሪ እየተለዋወጠ አስተምሮናል። እነገሌ ይምጡልኝ እያልን እያማረጥን ተምረናል። እንደ ተማርነው ልክ ለምንድን ነው ታዲያ ክርስቶስን መከተል የከበደን? ራሳችንን መጠየቅ ስላለብን ነው። ክርስቲያኖች ሊቃውንተ ቤተ ክርስቲያን ሲናገሩ ቅዱስ ማቴዎስ ክርስቶስን የጋበዘው ግብዣ የዛን ቀን የቁም ተስካሩ ነው ይላሉ። የምን ተስካሩ? የቁም ተስካሩ ነው። ከዛች ቀን በኋላ ወደ ቤቱም አልተመለሰም፣ ወደ ሀብቱም ወደ ንብረቱም አላየም። ተከተለኝ የምትለው የክርስቶስ ቃል ሀብቱም ንብረቱም ወርቁም ሆኖለታል። ክርስቶስ ኃጢአተኛ መሆኑን እያወቀው ታዲያ ለምን ጠራውስ ብላችሁ እኮ መጠየቅ አለባችሁ። እኛን በደለኛ መሆናችንን እያወቀ ለምን ቤተ ክርስቲያን ውስጥ አስገባን? ወተን እንደምንሳሳት እያወቀ አሁን እኮ እዚህ ተቀምጠን እኮ ወተን ስለምንሰራው ኃጢአት እያሰብን እንደሆነ እያወቀ ለምንድን ያስቀምጠን ግን? ቀራጩ ማቴዎስን ኃጢአተኛ መሆኑን እያየ የጠራው ማቴዎስ ራሱን ቀራጭ መሆኑን ያወቀው። ክርስቶስ ግን ነገ ሐዋርያ ሊሆን የሚችለውን ሰው ነው የተረዳው። ራሳችሁን ልታዩበት ከመረጣችሁበት መንገድ በላይ ነው እግዚአብሔር እኛን የሚያየው። አይገርምም? ራሱን ማቴዎስ ቀራጭ ነኝ ኃጢአተኛ ነኝ ሲል ክርስቶስ አይ አንተማ ሐዋርያዬ ነህ አለው። እናንተ ራሳችሁን ልታዩበት የመረጣችሁበትና እግዚአብሔር እናንተን ሊያይበት የሚመርጥበት መንገድ የተለያየ ነው። ተስፋ የምንቆርጠው እኮ ለዛ ነው። በነገራችን ላይ እኛ ራሳችንን ባየንበት መንገድ እግዚአብሔርም የሚያየን ስለሚመስለን ማለት ነው። እኛ ራሳችንን በተመለከትንበት መንገድ እግዚአብሔርማ እውነት እንደዛ ብቻ ቢያየን ኖሮ አረ ክርስቲያኖች ማን ቆሞ ይራመድ ነበር? እሱ እኮ ዛሬ የሰራነውን ኃጢአት ሲሆን ነገር ልንሰራው የምንችለውንም ጽድቅ እያሰበ እኮ ነው ያቆመን። እኛ ግን አለመታደል ሆኖ ቀን ሲጨመርልን የተረፈንን ኃጢአት እንሰራለን እንጂ የሚቀረንን ጽድቅ አልሰራንም። እግዚአብሔር ፊት ስንቆም አናስመስል። ክርስቲያኖች የሆነውን ሆነን እንታይ። ያጠፋነውን ጥፋት ፊት ለፊት ተቀምጠን እንታይ። ስለደበቅነው ማያየው እንዳይመስላችሁ። ስለሸሸግነውና ስላስመሰልን እሱ እንደ ሰው ዓይን ያለው እንዳይመስላችሁ። ልብን ኩላሊትን የሚመረምር ነው። አብዛኞቻችን በሰው ፊት የምናስመስለውን ሕይወታችንን ቤተክርስቲያን ቆመንም ስለምናስመስል ነው መለወጥ የከበደን። ለምን እናስመስላለን? እግዚአብሔር እኮ ዳኛ ብቻ አይደለም እኮ ፈታሂም ብቻ እኮ አይደለም። የፍቅርና እኮ ሐኪም የሆነ አምላክ እኮ ነው። ራሳችን የሆነውን ግልጥ ነው ማሳየት መቻል ያለብን። ወጣቱ ብቻ አይደለም ቤተክርስቲያን ውስጥ የሚፈለገው፣ አዛውንቱም ይፈለጋል።
አዛውንቱና ወጣቱ ብቻ የለም የሚፈልገው፣ ሕፃናትም ይፈልጋሉ። የቤተ ክርስቲያን የደወል ድምፅ ኑ ግቡ የሚል የኖህ መርከብ ጥሪ ነው። ኑ ከጥፋት ዳኑ የምትል የኖህ መርከብ ጥሪ ናት የቤተ ክርስቲያን። ትልቁ የኛ ውድቀት ምን መሰላችሁ? እናንተ ተረፉበት ተብላ የተዘጋጀችው ቤተ ክርስቲያን ውስጥ እኛ እየጠፋንባት፣ እግዚአብሔር ከነመኖሩ ሳያውቁት የነበሩ አራዊት የተባሉ አሕዛብ ግን እየዳኑባት። አናሳዝንም? እኛ ሕይወት የሚሰጠው ቤት ውስጥ ሆነን መከራ ስንቃርም መቅሰፍት ስንሰበስብ እግዚአብሔርን የማያውቁት አሕዛብ ግን ደወሉን ሲሰሙ ከመሞት መሰንበት ይሻላል ብለው ገብተው የቀሩ አሉ። እግዚአብሔርን ሳያውቁት እግዚአብሔር ምንነቱን ሳያውቁትና ሳይረዱት ገብተው አምነውበት ወደውት ሕይወታቸውን እስከ መስጠት የደረሱ አሉ። ተጣርቷል። እግዚአብሔር የሰማው አልነበረም እንጂ እግዚአብሔር በነገራችን ላይ መቼም ተስፋ አይቆርጥም። የሰው ልጅ ላይ በቃ አንድ ቀን ይመለሳል ብሎ ተስፋ ያደርጋል። እኛ ነን ያንን ትዕግስቱንና ያንን ጥሪውን እንደ ንቀት የቆጠርነው እንጂ እግዚአብሔር አብርሃምን ከጣዖት አምልኮ ብዙ ሕዝብ እንዳደረገው ሁሉ እኛንም እኮ ካለንበት እንደ ጣዖት ከምንመለክበትም እንደ እግዚአብሔር ቦታ ሰጥተን እግዚአብሔርን ካሳጡን ነገሮች አውጥቶ እኮ ሊያከብረን ይፈልጋል። ግን ማን የሰማው ነበር? ማንም። በራሳችን ገንዘብ እንደፈለግን የምናደርግበት ዘመን ይበቃናል። እውነቴን እንምላችሁ በቃ ኃጢአትን ኖረን አይተናታል። የቀረውንም ብንመላለስበት አሁን ካስደሰተን ከጊዜያዊ ደስታ ይልቅ ዘለቄታዊ ነገር አይጨምርልን። ሰውነቱ ያንተ ነው ብላችሁ ለእግዚአብሔር ስጡት። በምድር ብቻ ሳይሆን በሰማይም የምትፈልጉትን የሚያሻለንም ጭምር ሊሰጠን የታመነ አምላክ ነው። ስለዚህ ገንዘቡ የሆነው እግዚአብሔር የወደደውን ማድረግ እንድንችል እባካችሁ ክርስቲያኖች አንከልክለው። በሰውነታችን እንዲያዝ እግዚአብሔር እንፍቀድለት። ሰውነታችንን እንዲቆጣጠረው እግዚአብሔር አምላክን ናገባ ተቆጣጠረው እንበለው። እውነቴን እንምላችሁ በቃ ገንዘቡ መሆን እየፈለግን ገንዘቡ እንዳንሆን ያደረገን የሚጣፍጠን ኃጢአት አይደለም። እሱን ነቅሎ እንዲያወጣልን ለእግዚአብሔር እውነት ራሳችንን አቅርበን በካህናት አስመርምረን በቅዱስ ሥጋውና በክቡር ደሙ ተዋጅተን ለመኖር አምላካችን ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።